እኔ ፖሊስ? አዎ ባዩሽ እንድትቀጣ ያንቺ እርዳታ ደግሞ በጣም ያስፈልገናል። እንዴ ማለቴ እኔ ምን ማድረግ እችላለሁ? ይኸውልሽ ለፖሊሶቹ ያየሽውን ሁሉ መንገር፣ ፍርድ ቤት ቅረቢ ካልሽ ደግሞ እሺ ብለሽ መቅረብ። ኧረ ጋሼ እኔ በፍጹም እንደዚህ አላደርግም። እንዴ ለምንድን ብላ? ይቅርታ አድርጉልኝ ጋሼ፣ እኔ በህይወቴ ፖሊስ አልወድም። ከጠቀማቸው ደግሞ እኔ ለእናንተ የነገርኳችሁን ነገር እናንተ ንገሯቸው። እንዴ አንቺ እኮ ነሽ ባይንሽ ያየሽው ድንብላል። እኔ የኔን እጅ የሚጠብቁ ቤተሰቦች አሉኝ። እኔ መታሰር አልፈልግም። ይኸውልሽ አንቺ እኮ አትታሰሪ፣ ምስክር ብቻ እንድትሆኝ ነው የተፈለገው። አይ ጋሼ እኔ ተናገርኩኝ። እማትፈልጉኝ ከሆነ ቤቱን ለቅቄ እሄዳለሁ እንጂ እኔ እንደዚህ አላደርግም። እንዴ ድንብላል፣ ይሄ እኮ በጣም ቀላል ነገር ነው። እኔ እንግዲህ ተናገርኩኝ። በቃ እኔ መነካካት አልፈልግም ከእንደዚህ አይነት ነገር ጋር። ምን አለሽ ብትይኝ ድንብላል? እኔ ነግሬዎታለሁ ጋሼ። ሴትዮዋ አንቃ ነው የምትደፋኝ። ይኸውልሽ እኔ ያለው ምንም ነገር አትሆኝም፣ ማንም አይነካሽም ጫፍሽን። ጋሼ እጄን ስቆርጠኝ እርሶ የት ነበሩ? እርግብና ያቺ ሴትዮ እየተፈራረቁ ሲያስፈራሩኝ ያኔ እናንተ የት ነበራችሁ? ይኸውልሽ ያኔ ምንም ነገር ሳላውቅ ነው። አሁን ግን እኔ ያለው እመኝሽ። አይ በፍጹም ጋሼ በቃ እኔ ተውኝ አልኩኝ። እምቢ ካላችሁኝ እኔ ቤቱን ለቅቄ ብሄድ ይሻለኛል በቃ።